ሳችን እናየለ ማህደረም እንደኔ ተጎትታ ወደ አልጋው ትሄዳለች ብዬ ነበር። የራሴ መጎተት ያኔም አልቆጨኝም። የማህደረ ጋሻ አለምነህ ጋር አለመተኛት ግን ልደታን አደራ እንዳልኩ ሁሉ በውስጤ የማነስ ስሜት ፈጥሮብኛል፣ በጨዋነት የመበለጥ። ከዚያን ቀን በኋላ የተፈጠረው ነገር አሁን ላይ ያሳዘነኛል። ጋሻ አለምነህ በስንተኛው ቀን ቅዳሜ ወደነ ማህደረ ቤት ለሄድ ስጣደፍ ለብቻዬ ሰፈር ውስጥ አገኘኝ። መኪናውን አቅሞ ግቢ ያለኝ። እንደለመድኩት የጋቢናውን በር ልከፍት ስል ከኋላ አለኝ። ከኋላ ገብቼ ጉዞ ቀጠልን። የት እየሄድሽ ነው? ማህደረ ጋር። እዚያች ባለጌ ጋር? በጣም ቆሻሻ ናት። የማላውቃት መሰላት ያቺ ሸርሙጣ። እናቷ ሾፌር ተከተለ የትም ስትጋደም ከሷ ብሎ ጨዋ። ወትሮም ስድ ያሳደገው ስድ ነው። አባባሉ ስላስጠላኝ ደፍሬ ማህደረን መከላከል ባልችልም አይ ትንሽ ተቆጥታ ነበር አልኩት። የ10ኛ ክፍል ቁጣ። ነገ እንደናቷ የትም ቀሚሷን ስትገልብ እናገኛታለን አለ። ምን አይነት ነው ደግሞ የ10ኛ ክፍል ቁጣ ላለው በውስጤ። ምናልባት የኔ ሽታና መጎተት የስንተኛ ክፍል ይሆን? እንግዲህ ብልግና ያለው ማህደረ አብረሽኝ ተኝ ሲላት አይሆንም ማለቷን ነው። በዝምታ እየተጓዝን ዞር ብሎ አየኝ። ለምን እንዳየኝም አልገባኝም። ፊቱ ላይ ከአፍንጫው ጀምሮ ጺሙ ውስጥ የገባ የተተለተለ መስመር ነበር። የማህደረ ማስታወሻ። ምን ሆኜ ነው ብሏት ይሆን ለሚስቱ? ዝም ብሎ መንዳት ቀጠለ። የነ ማህደረን ሰፈር አልፎ ሲሄድ ምንም አላልኩም። ወደ ጦር ኃይሎች ማቅናቱን ሳይ ውስጤ በደስታ ቀድሞ መቅለጥ ጀመረ። ከመጀመሪያው ይልቅ የዚያን ቀን መራመድ እስኪያቅተኝ አመመኝ። ነገረ ስራው ሁሉ ያውሪ ሆኖ ነበር። የማህደረን ንዴት እኔ ላይ ተወጣብኝ። ማታ ሰፈር አምጥቶ ጥሎኝ ሄደ። ደህና አደሪ እንኳን አላለኝም። ሁለተኛ አላገኘውም ብዬ ለራሴ ማልኩ። ግን ከዚያን ቀን ጀምሮ ሲፈልግ እዚያ አልቤርጎ እየወሰደ እንደፈለገ ይዝናናብኝ ጀመር። አንዳንዴ ከቀጠረኝ ከትምህርት ቤት ሁሉ ዘግቼ ወጥቼ አብሬው ሄድ ነበር። ምን ተስፋ እንደማደርግ እንጃ፣ ግን ተስፋ አድርግ ነበር። 12ኛ ክፍል ጨርሼ ኮሌጅ እስከገባ ከ2 ዓመት በላይ ይሄ ነገር ቀጠለ። ማንንም አያውቅም ነበር። ማህደረ እንኳን ይሄን አታውቅም ነበር። ተጣብቀው እንደተወለዱ መንትዮች የማትለየኝ ማህደረ ያን ሁሉ ጊዜ እንዴት እንደታወረች ባስብ እስከ ዛሬ ገረማለሁ። አገር ምድሩ በሚያውቀው መኪናው ድፍን ሜክሲኮና ልደታ የሚያውቀው ነጋዴ አንዲት ፍሬ ልጅ ሲያመላልስ እንዴት ወሬው ሚስቱ ጆሮ እንዳልደረሰ ሳስብ ገረማለሁ። ዳኛ ናትና ሲነገራት መረጃ ምስክር ምናምን ካላመጣችሁ አላምንም አለች። ወይስ ለሙላ ቆንጆ እዚች ጋር ምንም አያደርግም ብለው ከወሬ አቅሜም አልበቃ ሆኜ ንቀው ተተውኝ። የ12ኛ ክፍል የዩኒቨርሲቲ መግቢያ ውጤት መጥቶልኝ ተደስቼ ባለሁበት ሰዓት አስደንጋጭ ነገር ተፈጠረ። አረገዝኩ። ለጋሻ አለምነህ ስነግረው ደነገጠ። ለመጀመሪያ ጊዜ እንደ ሰው አይቶ በስርዓት ምሳ ጋብዞ ቁጭ አድርጎ አወራኝ። ጽንሱ መውጣት አለበት ብሎ አሳመነኝ። ያን ሁሉ ነገር ማውራት አይጠበቅበትም ነበር እኮ። ዝም ብሎ አሶጩ ቢለኝ መልሴ እሽታ ነበር። ያኔ ግን በስርዓት ስላወራኝ ከጽንሱ መውረድ ይልቅ እኔ ጋር በአደባባይ ምሳ መብላቱን ነበር እንደ ትልቅ ክብር ያየሁት። አሁን ላይ ነው ፍርሃት መሆኑ የገባኝ። ታዲያ እስከዛሬ አስባለሁ ያን ያህል ሚስቱ ጋር ሲኖር ልጅ አልነበራቸውም። እንቢ ብሏቸው ነው። ያልተሳሉት ታውት ያልሞከሩት ሕክምና የለም ይባላል። እዚህ አሶጭው እያለ እዚያ ሲሳል ትንሽ እንኳን ቅር አይለውም ወይንስ ልጁ በእኔ ወጥቶ መልከጥፉ እንዳይሆን ሰክቶ ነበር? እሺ ትዳሩ እንዳይፈርስ እንዳይበጠበጥ ይፈልጋል፣ ግን ደግሞ ወጣት ተማሪ ያሳደደ ያወጣል። ከዚያ ወዲህ ትዳር የሚባለው ነገር ያስፈራኛል።
ምኑም አይገባኝም። ምኑም ሰርግ እያለ ህዝቡ ላቡ ጠብ እስኪል የሚጨፍረው ለዚህ የሌባና ፖሊስ ድብብቆሽ ነው። የሆነ ሆኖ ጋሽ አለምነህ የሚያውቀው ነርስ ይሁን ዶክተር እንጃ እሱ ጋር ልኮኝ ጽንሱን አስወጣሁት። እንዳሳመነኝ ቀላል አልነበረም። ያንን ነገር ካደረጉ በኋላ ለረጅም ጊዜ የቆየ የደም መፍሰስ ያስቸግረኝ ነበር። ሆስፒታል ሄዶ ለመታየት በመፍራቴ ረጅም ጊዜ ጥርሴን ነክሼ ቻልኩት። ቆይቶ መጥፎ ጠረን ያለው ፈሳሽ ከማህፀኔ እየወጣ ሰው ፊት መቀመጥ እስክሳቀቅ ድረስ ሲረብሸኝ ደፍሬ ታየሁት። ኢንፌክሽን ነው ብለው መድኃኒት ሰጡኝ። ሁሉም ነገር ከዚያ በኋላ ቆመልኝ ከመንፈሴ በስተቀር። ላይመለስ አብሮ የሄደ አንዳች ነገር ውስጤ ነበር። ቢያንስ ከዚያ በፊት መልከ ጥፉነቴ ከውጭ እንጂ ውስጤ ውብ ነው የሚል ስሜት ነበረኝ። ልክ እንደ ልብስ ብገለጥ በዓለም ተወዳዳሪ የሌላት ቆንጆ ሴት የምትገለጥ አይነት። ከዚያ በኋላ ግን ውስጤም ውጭም አስቀያሚ መስሎ ታየኝ። መጀመሪያ ኮሌጅ የገባሁት በእንዲህ ያለ የስጋም የመንፈስም ስብራት ነበር። ቢሆንም ጋሽ አለምነህ ከውስጤ ሊወጣ አልቻለም። ክፉኛ ይናፍቀኝ ነበር። ብዙ ጊዜ ወይ በትምህርት ጉብዝናዬ አለያም በማህደረ በኩል ከሚቀርቡልኝ ወንዶች አንደኛቸውን ለፍቅር አስበውኝ አለማወቃቸው የሚፈጥርብኝ ህመም የማስታግሰው ልዕልት የመሰለች ሚስቱን ትቶ እኔ ጋር የተኛ ወንድ ነበር። ምድረ ኮሳሳ መጣችሁ ቀራችሁ እያልኩ ነበር። ማህደረም በሰልፍ ለፍቅር የሚማጸኗት ወንዶች በእንቢታ እየሸኘች በግቢው መነኩሴዎቹ እስከ መባል ደርሰን ነበር። እስከመረቅ አንድም ወንድ ጋር ወጥቼ አላውቅም። በእርግጥ የምቀርባቸው ወንዶች ነበሩ፣ ግን ሁሉም እንደ መጋረጃ እኔን ወደ ጎን ሰብሰብ አድርገው ወደ ማህደረ የሚንጠራሩ ነበሩ። ማህደረ አሁን ያገባችው ባሏን ዮናስን ጨምሮ። የተመደብኩት ንግድ ሥራ ኮሌጅ ስለነበር በየቀኑ ከቤቴ እየተመላለስኩ ስማር አልፎ አልፎ ጋሽ አለምነህን አየው ነበር። ሲያሰኘው የአንገት ሰላምታ ሰጥቶ ያልፈኛል። በልካለውም ከናካቴው ዘግቶኝ ይሄዳል። በመጨረሻ እንዴት እንደሆነ እንጃ ሚስቱ ጋር ጠቅልለው አሜሪካ ገቡ አሉ። ሄጃለሁ ደህና ሆኜ ማንን ገደለ? ይህን ስሰማ እስከመሞት ድረስ ወንድ የሚባል የሚቀርበኝ አልመሰለኝም ነበር። ከቤት ወደ ስራ ከስራ ወደ ቤት መመላለስ የህይወቴ ዑደት በሆነበት በ8ኛው ዓመት እንደሆንጃ ታክሲ ውስጥ አንዱ በጉራም ጥርስሽ ያምራል ብሎ ነጀተኝ። ተሰብሬ የተገኘው እኔ ቶማስ የሚባል መንፈሰ ሰባራ ጋር ለዛ የሌለው ፍቅረኝነት ውስጥ ገባሁ። ውስጤ ያን ሁሉ ከበደለኝ ጋሽ አለምነህ ይልቅ ቶማስ ላይ ያጉረመርማል። የዚያን ቀን እዚህ ራስ ሆቴል የነበረ የመጽሐፍ ምረቃ ዝግጅት ላይ የሄድኩት ከሳምንት በፊት የገዛሁትን ሚኒስከርት የት ልልበሰው እያልኩ ሳስብ እንዲሁ ስራ ቦታ ምናምን የሚለበስ አይነት አልነበረም። አንዲት አየር መንገድ የምትሰራ አስተናጋጅ ናት ከፊንላንድ አመጣሁት ያለችኝ። የሀበሻ ቀሚስ አይነት ጥልፍ ያለው የፈረንጅ ሚኒስከርት ገልብጬ ታጉን ሳየው ሜድ ኢን ቻይና የሚል ከቻይና ፊንላንድ ከፊንላንድ ኢትዮጵያ የመጣ ከርታታ ስደተኛ ቀሚስ። አንቺ እግርሽ ያምራል ሞክሪው ምናምን ብላኝ ብሩን እንኳን ገና አልከፈልኳትም። እና ጓደኛዬ ቶማስ የሥነ ጽሑፍ ዝግጅት አለ ብሎ ስለጋበዘኝ ሚኒስከርቴን ለማሳየት ነበር ሄድኩት። ታዲያ ማህደርን ይዣት ሄድኩ። አብርሃም የሚባለውን ጸሐፊ መጽሐፍ አስነብቢያት በአንድ መጽሐፍ እንደ መውደድ አድርጓት ነበር መሰል። ያን ሰሞን ወሬዋ ሁሉ እሱ ሆኖ ነበር። በምንም ነገር ማህደረ እንደዚያ ነበረች። አንድ ነገር ትይዛለች፣ ግራ ቀኝ አትልም። ምንም እንኳን መጽሐፉን ሳውሳት አንብቤ እንደወደድኩት አጋነኜ ቢሆንም እሷ ስታዳንቀው ምን ቢጻፍ ነው ብዬ ከሷ በኋላ ነበር ያነበብኩት። ሐዘን አልወድም ያለን መቻነሰን፣ ሳቅ
ከሚፈጥርብኝ ደስታ አልፎ ጥርሴን የማሳይበት አጋጣሚ ነው ለኔ። በሐዘን ብራመት ምን አተርፋለሁ? እዚህ ፊት ላይ እንኳን ሐዘን ተጨምሮበት። ያ መጽሐፍ ያን ሰሞን የተወራለት የእናትና ልጅ ታሪክ ነበር። አንጀት የሚበላ ነገር። አጋምሼ ተውኩት። አንዳንድ ሰው አለ ከአንዳንድ የተተኮሰው የማይስተው። የዚያን ቀን ማህደርና አብርሃም ተዋወቁ። ትውውቁ ትንሽ አስቂኝ ነገር ነበረው። ልክ ዝግጅቱ እንዳለቀ ቶማስ አብርሃምን አምጥቶ ሊያስተዋውቀን ወደፊት ሄዶ ነበር። የቶማስ ባህሪ ይገባኛልና በውስጤ የማይታይ ፈገግታ አለ። አብርሃም እስኪወጣ ጠብቀን መተዋወቅ እንችል ነበር፣ ግን ማዘዝ እንደሚችል እንደ በግ ማንንም ጎትቶ ማምጣት እንደሚችል ማሳየት ፈልጓል። ይቺንማ አልስታትም፣ እኔም ውስጥ አለች። ማህደርን ሊተዋወቁ ለሚያሰፈስፉ ወንዶች እንደፈለጉ እንደማዛት ለማሳየት እንደዚያ ያደርገኝ ነበር። ይህን እያሰብኩ ዞር ብል ማህደረ እንደለመደችው ጫማዋ ጠፍቷት ወንበር ስር ትፈልጋለች። ግራ የሚገባኝ ባህሪዋ ይሄ ነው። የትም እንሄድ የት ስትቀመጥ የአንድ እግሯን ጫማ የማውለቅ አመል አለባት። ታዲያ አንዳንዴ ጫማዋ ይጠፋባታል። ጫማ የጠፋ ትላለች። አትጨማለቂ፣ የአንቺ ጫማ ፈላጊ አይደለሁም ብልም ያው ማፋለጊ አይቀርም። ጫማው ሳይገኝ ቶማስ ልክ ግዳይ እንደጣለ አንበሳ አብርሃምን እጁን ይዞ እየጎተተው አጠገባችን ደረሰ። ገና ከመምጣቱ ገና ሳይተዋወቁ ምን ጠፍቷችሁ ነው አለ። ማህደርን እያየ ድንብርብር ብላ ወደ እግሯ እያሳየችው ጫማ ያለችው ባዶ እግሯን እየተመለከተ እንኳን ጠፋ ባይጠፋ ይሄን ቆንጆ እግር አናይም ነበር አለ። እስኪ አሁን ይሄን ምን ይሉታል? ደግሞ የእርሷ መሽኮር ነው። ወዲያው ራመድ ብሎ ጫማዋን ከሆነ ቦታ አገኘውና ይዞ መጣ። ቶማስ ታዲያ በኋላ ምን እንዲያደናብራታል? ጫማዋ እስኪጠፋ። ድሮም ሴቶች ሲቆላቸው እንዲህ ናቸው። ሆን ብላ እግሯን ለማሳየትም ይሆናል አለ። እሱን ማስረዳት ድካም ስለሆነ ዝም አልኩ። ሰበብ ፈልጎ ሴቶችን ካልዘለፈ አይሆንለትም። በሽተኛ። ተያይዘን በቅርብ ወደሚገኝ ካፌ ሄድን። አብርሃም አይኑን ከማህደር ላይ ሊነቅል ነው እንዴ? ፊታችን አንዴ መልኳን አንዴ ፊቷን ሲያሞግስ ይሉንታ እንኳን አልያዘውም። የሆነ ብቻቸውን የተቀመጠው አይነት። እኔንም ቶማስንም ከሰው አልቆጠረ ነው። ያቺ ወንድ ለምን አየኝ ብላ የምትመናቀር ማህደረ እየተሽኮረመመች ዝም። ምንድነው እየሆነ ያለው ብያለሁ በውስጤ። ልክ ከዚያ በፊት እንደሚተዋወቅ ጓደኛ ነበር አወራራቸው። በተለየ ማህደረ ነገር ገርሞኝ ልሞት። ሰውን አውቀዋለሁ ማለት ዘበት ነው። ከሳምንት በኋላ መሰለኝ እየተፍነከነከች ደወለልኝ አለችኝ። ያቺ ደመ ቀዝቃዛ ጓደኛዬ እንደዚያ ስትሆን አይቻት አላውቅም። ግንኙነታቸው ፍጥነቱ እስከዛሬም ይገርመኛል። መሃል ላይ ምን እንዳለፈኝ አላውቅም። ልክ አይኔን ከድኜ ስከፍተው በፍቅር እየከነፉ አገኘኋቸው። ከደወለላት ልብሷን ጥላ መሮጥ፣ ከደወለችለት መድረክ ላይ የሚያነበውን ነገር ትቶ ወደሷ መሮጥ ነው። በተለይ ማህደረ ልክ ግድቡ የተደረመሰው ውሃ አይነት ነበር በፍቅር የጎረፈችው። አልዋሽም፣ ድብን የሚያደርግ ቅናት ተሰምቶኛል። የነገሩ ፍጥነት፣ ስሜቱ፣ በተለይ ስሜቱ። ተጠንቀቂ፣ እሱ ልጅ ሴት ይወዳል ይባላል አልኳት። እንዲህ የተሳካ ነገር ግን ከዚያ በፊት አይምሮዬ ውስጥ ያልነበረ አረፍተ ነገር ካፌ ተቀነባብሮ አመለጠኝ። አው ነግሮኛል አለችኝ ቀለል አድርጋ እየሳቀች። እውነቱን ለመናገር ካንቺ የተሻለ አውቀዋለሁ። እኔንም ሞክሮ ነበር። ንቄትቸው ነው በሚመስል ውስጥ ዋቂ ፈገግታ። እንዲሁ ለማለት ካልሆነ በስተቀር ሴት ይውደድ አልያም መነኩሴ ይሁን ወይም ሰልብ የማውቀው ነገር አልነበረም። በእርግጥ የፍቅረኛ የቶማስ ጓደኛ ነበር። ግን እንኳን ጓደኛውን ራሱ ፍቅረኛዬንስ የታውቀዋለሁ።
አንዳንዱ ቃል እንደ ትንቢት ይይዝ የለ ያገኛት ሴት ጋር የሚሄድ በኋላ ፈሰስ መሆኑ ቆይቶ ሰማሁ። አሁንም ሰማሁ ነው። ትንሽ ቅሬታ ነበረኝና የሰማሁትን ማመን ፈለግሁ። ስለሱ ክፉ የተወራበት ቦታ እሱ አያደርግም አይባልም እያልኩ አልጠፋም። ቀናት ብቻ አልነበርም፣ በሆነ የማላውቀው አይነት ምሬት ተሞልቼ ነበር። ከዚያ ወዲህ ይህን በተለይም ያችን ለስላሳ ቀናቴን ለማስታገስ የማይገባኝን ስነ ጽሑፍ ተንተርሼ በስራው እየታከክሁ ላገኘሁት ሁሉ የማይረባ ጸሐፊ መሆኑን ማወጅ ጀመርኩ። ውኡቴ በእነ ሐዲስ ዓለማየሁ፣ በእነ በዓሉ ግርማ ሀገር፣ በእነ ጸጋዬ ገብረ መድኅን፣ በእነ ስብሐት ገብረ እግዚአብሔር ሀገር እያልኩ አንዳቸውንም ከስማቸው በስተቀር ምን ጻፉ ብባል አላውቅም። ቶማስ እንደ መፈላሰፍ ሲያደርገው የቀደሙትን አጥንት ከመቃብር አውጥተን አሳምረን ስለን ቋሚውን ለመውጋት ማንበብ ምን ያስፈልጋል? እነሱንስ ከነሱ በፊት ባሉት አልወጋንም? የሀገር ቤቱ አጽም ቢዶሎዶሙብን ከራሺያ በረዶ ስር ቆፍረን ባመጣነው አጽም ከሙታን አጥንት መርዛማ ፈላጻ በመስራት ጠቢባን ነን ይላል አንዱ ወጊሱ እንዳልሆነ ሁሉ። እናም በአጥንቶቹ ላይ ተረት እመርቅበታለሁ። ጋኖች አለቁና ምንትሶች ጋን ሆኑ። ሰው ቢታጣ ይመለመላል ጎባጣ። ሰው ጥሪ ቢሏት አገር ሲያረጅ ጃርት ያፈራል ምናምን። ማህደረ ይሄን ሁሉ ስል ስለሌላ ስለማይመለከታት ሰው የማወራ ይመስል በሚያማምሩ የዋህ አይኖቿ ያያየችኝ በፈገግታ ጸሐፊ ይሁን ነፍሰ ገዳይ ምን አገባኝ፣ ግን በቃ ውድድ አድርጌዋለሁ ትለኛለች። ይህም ያበሳጨኛል። ያ ሁሉ ጥቅስ ተረት ማጣጣል ውሃ ሲበላው፣ ያ ሁሉ ፈላጻ ኢላማው ላይ ሳይደርስ ሲመክን ያበሳጨኛል። አይ በቃ አስደግሞብሽ ነው እላታለሁ። ሎጂክ ሲጠምብን ወደ ተአምር የምንሮጥ ህዝቦች ነንና የመጨረሻ ጠጠሬን እንዲህ ወረውርላታለሁ። ይህም ኢላማውን ይስታል። ምንም እንዳላወራው ነገሬን ችላ ብላ ይልቅ አይምዬ አንድ ነገር ልንገርሽ፣ ወይኔ ቤቱ ያለው ሲዲ ፕሌየር አተላለቁ ድምጹ ትልና በሳቅ ፍርስ ትላለች። የራሴን ግምት ማመን ጀምራለሁ። ይሄ ልጅማ አስደግሞባት ነው። እስኪ አሁን ሲዲ ፕሌየር ምኑ ነው እንዲህ የሚያማልለው? በእግዚአብሔር ቤት ነው መኪና? ጓደኛዬ ማህደረ ጠይም ናት። በጠይሞች ሀገር ጠይምና ምን ይገርማል? አፍንጫ ነው ጥርስ፣ ጸጉር ነው ቅርጽ ብልም የማህደረ ጠይምና ግን ያያት ሰው ሁሉ አእምሮ ውስጥ ለዘላለም ታትሞ የሚቀር አይነት ነበር። ሕፃን ሆነን ባርች እያልን ነበር የምንጠራት። ስናድግ ግን ጠይምነቷ አብሮ አደገ። እንደ ቁመት፣ እንደ ጸጉር፣ እንደ ጥፍር የሚያድግ ጠይምና እድገቱ የመጠን አልነበረም፣ ባለበት የመታደስ እንጂ። ጥቁር የነበረችው ልጅ ስታድግ ጠይም ሆነች። ፀሐይ እንደ ዲን በሚወርድበት ሀገር ፈረንጅ መጥቶ ጠይሞ በሚመለስበት ምድር ጥቁር መጠየሙ ምን የሚሉት ነገር እንደሆነ እንጃ። በቃ አይናችን እያያት ጠየመች። ተፈጥሮ ወገቧን ታጥቃ የኳለቻት ሴት ማህደርን አየሁ። አንዳንዴ ታዲያ ዝም ብዬ መልኳን ስመለከተው ውስጤን የሆነ ብስጭት ይሞላዋል። ቁመት፣ ጸጉር፣ የሰውነት ቅርጽ፣ አይን፣ አፍንጫ፣ ከንፈር፣ ጥርስ፣ ጡት፣ እጅ፣ እግር እንዴት ተስተካክሎ ለአንድ ሰው ይሰጣል? ያቺ ያጅናቷ ከየት ቀላቅላ ብትወልዳት ነው እላለሁ። ከአንድ ወንድ ብቻ የተወለደች እስከማይመስለኝ ድረስ ማህደረ ቆንጆ ነገር ሁሉ ተለቃቅሞ የተሰጣት ልጅ ነበረች። እና አሁን ፈጣሪ ፍትሃዊ ነው ማለት እንዴት ይችላለሁ? ከአሟሟቱ የቀብሩ ፍቅረኛዬ ቶማስ ሞተ። እንዲህ በቅርብ የማውቀው ሰው ሲሞት የመጀመሪያዬ ስለነበር ስለሞት አብዝቼ ያሰብኩ። ስለ ቶማስም ሳምንቱ ሙሉ ማሰብ አላቆምኩም። ምናልባት በቁሙ ያላስተዋልኩት
አንዳች በጎ ነገር ይኖረው እንደሆነ ብዬ። ከሞተ በኋላ ብዙ አሰብኩ። ስለሞተ ብዬ አንገቱ ረጅም ነው አልልም። ፍቅረኛዬ ስለነበረም ብዙዎች የሚያውቁን እንደሚያስቡት የማይሆን አይነት ማለቃቀስ ውስጥ አልገባም። እውነታው ለሰው ባላወራም ቶማስ ቀናተኛ፣ ምቀኛ፣ የሰው ስኬት የማያስደስተው ነገረ ስራው ሁሉ አስፈሪ ነገር ነበር። የመጽሐፍ ምረቃ ላይ ታላላቅ ሰዎች እሱ ባለስም ደላሎች የሚላቸው ስለ ጸሐፊው በጎውን ሲናገሩ አይኑ በንዴት ቀልቶ አስቀያሚ ጺሙን እየለቃቀመ ይነቅላል። ጺሙን በመንቀል ነበር የሚያስተካክለው። እሱ ለነቀለው እኔ ያመኝ ነበር። አንዳንዴ በሚነቅለው ቦታ ትንንሽ የደም ነቁጦች ብቅ ይሉ ነበር። አያምህም ስለው ያማል ግን ስቃዩ ደስ ይለኛል ይላል። ፍልስፍና መሆኑ ነው። ነብይ ነኝ ለማለት ሳይሆን ፈጠነም ዘገየ እንደሚሞት ቀልቤ ነግሮኝ ነበር። ግን አሟሟቱ እንዲህ ይሆናል ብዬ አላሰብኩም። አንድ ቀን ወይ የሆነ ሰው አጥፍቶ ይጠፋል አሊያም ራሱን ያጠፋል ብዬ ነበር የሚጠብቀው። ምናልባትም እኔን ይገለኛል የሚል ሐሳብ ነበረኝ። ግን አልፈራም ነበር። ሐሳቡን ፊት አልሰጠውም እንጂ በውስጤ በጣም ጥልቅ በሆነ የአይምሮዬ ክፍል ትንሽ ለሰሚው ግራ የሆነ አነጋጋሪ አሟሟት መሞት ፈልግ ነበር። አለ አይደል የሚያፈቅራት ልጅ በቅናት ተነሳስቶ ገደላት መባል። ቶማስ የሞተው ምንም በሌለበት በተባራሪ ጥይት ተመቶ ነው አሉ። መጠጥ ቤት ውስጥ ከ50 በላይ ሰው በታጨቀበት መጠጥ ቤት በተነሳ ተራ የሁለት ሰዎች ጸብ አንዲት ጥይት ተተኮሰች፣ ቶማስን ገደለችው። ስሰማ ደንግጬ ያለቀስኩ። ደንግጬ ነው። የሚያውቁት ሰው ሲሞት ያስደነግጣል። እንኳን አንሶላ ተጋፈው። በዚህ ሁሉ ውስጥ ታዲያ የሰውን ዘር ጠልቶ የሚኖር ቶማስ ሞቶ እንኳን ባህሪው ያስፈራኝ ነበር። በዚያ ልክ ሰዎችን መጥላት ያውም እንደሚለው በግሉ ምንም ያልበደሉትን ከዚህ በፊት አይቷቸው እንኳን የማያውቃቸውን ሰዎች። ስለ ቶማስ ሳስብ እፈራለሁ። ሰዎች በልብስና መኪናቸው በስልጣንና ውበታቸው ሸፍነውት ውስጣቸው እንደ ቶማስ በጥላቸው ያበደ ቢሆንስ እያልኩ ፈራ ነበር። ሴቶች ቆንጆ በመሆናቸው ይጠላቸዋል። ወንዶች በሴት በመፈቀራቸው ይጠላቸዋል። ሕፃናት ሳይቀር ሳቃቸውና ፍንደቃቸው ያበሳጫቸዋል። ሁሉንም ሕፃናት ዲቃላ ነበር የሚላቸው። በዚህ ሁሉ ጥላቻ መሃል አብርሃምን ይወደው ነበር። ጅል ነው ይላል። ጽሑፍስ ላይ እለዋለሁ። የማጥላላበት ሙያዊ ስድብ ከሱ ለመዋስ በጉጉት የኔ ታይፕ አይደለም፣ ግን አሪፍ ይጽፋል። ይቀርባል ግን ጠብ ትችት አይፈራም። ብዙም መታየት ምናምን አይወድም። ሴት ይወዳል። ሴቶች ደግሞ ይሻፍዱለታል። ምክንያቱም ሴት ይወዳል። ሁላችንም ሴት እንወዳለን። ሴቶች መልሰው የሚወዱትን ግን ጥቂቶችን ብቻ ነው። ባዮሎጂው አይገባኝም። እንዲህ ሲል ፊቱ ላይ የቅናት ቅሬታ ያንዣብብ ነበር። ታዲያ ቅር ይለኛል። ምንም ሳይሆን ሴትነቴን፣ ገንዘቤን፣ ጊዜን ሰጥቼዋለሁ። ለምን የሌላ ወንድ በሴቶች መወደድ ያስቀነዋል? እኔ ሴት አይደለሁም? የቀብሩ ቀን ምን ገረመኝ? መጀመሪያ የገረመኝ አካሄዴ ነበር። ምንም ይሁን ምን ቶማስ ፍቅረኛዬ ነበር። በውስጤ ልጥለው እንጂ ለአንድም ሰው ስለሱ ክፉ ተናግሬ አላውቅም። ስራ ሳይኖረው ከሰው የሚያኗኑር ባህሪ ሳይኖረው አብሬው ኖራለሁ። ይሄ ደግሞ እንዴት ብታፈቅረው ነው ሲያስብለኝ የኖረ ነገር ነበር። እና ድንገተኛ ሞቱን ስሰማ አንድ ነገር ትሆናለች ብሎ ከጎኔ የሚሆን ሰው እንዴት ይጠፋል? ይህም ቢቀር ወግ አለ፣ ባህል አለ። አነሰም በዛም ከመቀርባቸውና ግንኙነታችንን ከሚያውቁ ጓደኞቼ አንድ እንኳን ሰው አብሬሽ ልሂድ አለማለቱ ገረመኝ። የሁሉም ይቀር
የማህደረ ነገር ነው የደነቀኝ። ደውዬ የቀብሩን ቀን ነግሬያት አይመቸኝም ብላ ቀብሩ ላይ አልተገኘችም። ሁለተኛው የገረመኝ ነገር የቀብሩ ቦታ ነበር። እዚያ አብርሃም የሚኖርበት ሰፈር መንደር ዳር የታክሲ ፌርማታው እዚህ ሆኖ ቀብሩ እንደ መድረክ ከፍ ያለ ቦታ መንገዱን ተሻግሮ በግራ በኩል እዚያ ወደ ቀብሩ ለመሄድ ከፍ ያለው መሬት ወደ አስፋልቱ እንዳይንሸራተት በተገነባው የድጋፍ ግንብ መሃል ያለው የድንጋይ ደረጃ በመጠቀም ነው። ብዙ ጸሐፊ ጓደኞች ስለነበሩት የቀብር ኮሚቴ የተባሉት እነሱ ናቸው። ዘመድ የለው ምን የለው። በሕይወት ዘመኔ አንድም ሰው ያላለቀሰበት ቀብር ያንን አየሁ። ብዙዎቹ እኔ እንዳለቅስ ጠብቀው ነበር ይመስለኛል። እንባዬ ከየት ይምጣ? ነገረኛ ነውና መንገድ ዳር እንቅበረው ብለው እንደሆነ እንጃ፣ ብቻ እዚያ ቀበሩት። ከቀብር መልስ ቶማስ ዘመድ የለውም ነበርና ሁልጊዜ በሄድንበት የሚይዛትን ማንገቻዋ የነተበ የቆዳ ቦርሳ አምጥተው ሰጡኝ። ውርስ መሆኑ ነው። ማታ ቁጭ ብዬ ስበረብር ምን አገኘሁ? ብዙ ቀይና ሰማያዊ እስክሪብቶች፣ 2 ምንም ሳይጻፍባቸው ያረጁ ማስታወሻ ደብተሮች፣ አልፎ አልፎ ርዕስ ነገር ተጽፎ ተሰርዟል። በዚህ ሁሉ ጊዜ የጻፈው አንድም ነገር የለም፣ እየባከነ። ፍተሻዬን ስቀጥል ከአንደኛው ማስታወሻ ደብተር ውስጥ ተጣጥፋ የተቀመጠች ቁራጭ ወረቀት አገኘሁ። ዘረጋግቼ በላይዋ ላይ የተጻፉትን 2 ቃላት አነበብኩ። የማህደረ ከንፈር ይላል። የማህደረ ከንፈር ምን? ሰው ሞኝ ነው። ቶማስ ምንም ሳይጽፍ ሞተ ይላል። ከዚህ ወዲያ ምን ይጻፍ? ልክስክስ። ከመቃብሩ አውጥቼ በጥርሴ ብዘለዝለው ደስታዬ ነበር። አንዳንድ ሴቶች አሉ እንደ ዳሌ እንደ ጡት ዝምታና ትህትናቸውን ወንድ ለማባለል የሚጠቀሙበት። የእርሷ ጥፋት ይሁን አይሁን ግድ አልሰጠኝም። ብቻ ማህደረን ከነፍስ የጠላኋት። ቶማስ በተቀበረ በሳምንቱ አብርሃም አንድ ግጥም መድረክ ላይ አንብቦ ለጓደኛዬ ቶማስ መታሰቢያ ይሁን አለ። እውነቱን ለመናገር በግጥሙ ምን እንዳለም አልሰማሁም። መታሰቢያ ነው ሲል ነበር የገባኝ። አንዳንዶች ታዲያ እያጨበጨቡ ወደኔ ዞር ዞር አሉ። ግድ አልቅሺ ነው ወጉ አይቀር ብዬ እንዳዘነ ሰው አቀረቀርኩ። ሳቀረቅር ጫማዬን በትኩረት ተመለከትኩ። ለምንድነው ሁልጊዜ ፍላት ጫማ የማደርገው ብዬ አሰብኩና ለመጀመሪያ ጊዜ ተረከዘ ረጅም ጫማ መግዛት እንዳለብኝ የወሰንኩት በዚያች ምሽት ነበር። አበበ ጠላ ጠጣ። ዮናስና ማህደር ተጋቡ እያልኩ ለራሴ ደጋግሜ የምናገረው ስለሚገርመኝ ነው። ባልተበየው እዚያ ንግድ ሥራ ኮሌጅ እያለን ትምህርቱን አቋርጦ ሱዳን እንደሄደ ነበር የሰማሁት። ቤት ዞሮ አሜሪካ እንደገባ እንጃለት። ማህደረ ጋር እንዴት እንደተገናኙ እንዴት እስከ ጋብቻ እንደደረሱም አላውቅም። አንድ ቀን እንኳን ስሙን አንስተነው አናውቅም። ለኔ ተአምር ነበር። ይሄ ዮናስ የሚባል ልጅ ከማህደረ ይልቅ እኔ ጋር ነበር የበለጠ ይቀራረብ የነበረው። እንዲያውም ስደት ቀደመን እንጂ የቀለጠ ፍቅር ውስጥ እንገባ ነበር ብዬ ፋይሉን የዘጋሁት ሰው ነው። እንደዚያ ያሰብኩት ከመሬት ተነስቼ አልነበረም። ጊዜው ስለራቀ በብዥታ ቢታጠርም ዮናስ ከኮሌጅ ከመጥፋቱ አንድ ቀን በፊት የተፈጠረውን ነገር አረሳው። ላይብረሪ አምሽቼ እየወጣሁ ነበር። የዚያን ቀን ማህደረ የለችም፣ ብቻዬን ነበር። በዚያ የሆነ ነገር ኮፒ ላድርግ ብዬ እዚያ አካባቢ ወደ ነበረች ፎቶኮፒ ቤት ስሄድ ዮናስ ጋር ተገናኘን። ሁልጊዜ እዚያች ቤት አይጠፋም ነበር። ኮፒ የማደርገውን አድርጌ ስወጣ እጁን ኪስና ኪሱ እንዳስገባ ቆሞ ነበር። አትሸኘኝም አልኩት። አብሮኝ ወጣና ትንሽ ሄደን መንገዱ ዳር ቆመን
የባጤ ቆጡን አውርተን እንደ ልማዳችን ጉንጭ ለጉንጭ ተነካክተን ልንሰነባበት ስንጠጋጋ ድንገት ከንፈሬን በስሱ ሳመኝ። ከንፈራችን ተነካካ። ሲመስለኝ ትንፋሹ ጠላ ይሽት ነበር። እስካሁን ጠላ ሲሸተኝ መሳሳም አብሮት እዚህ ይለኛል። ሰዎች ጠላ ሊጠጡ ከንፈራቸውን ሲያሙጡሙጡ ጠላውን የሚስሙት ነው የሚመስለኝ። ያሳሳሙ ፍጥነት እንደ ሳመኝ እንኳን እስከ ጠረጥር ግራ አጋብቶኝ ነበር። አልተቆጣሁትም። አጋጣሚ ይሁን ፈልጎ ስላልገባኝ ከደገመው ብዬ ዝም ብዬ ቆምኩ። ምንም እንዳልተፈጠረ ቻው በቃ ብሎኝ ወደ ፎቶኮፒው ተመለሰ። ግራ ተጋብቼ ከቆምኩበት ሳልነቃነቅ ዝም ብዬ ከኋላው አየሁት። አንዴ እንኳን ሳይዞር እየተጣደፈ ወደ ፎቶኮፒ ቤቱ ገባ። በቀጣዮቹ ቀናት የሆነ ነገር በመካከላችን እንደሚፈጠር ተስፋ አድርጌ ነበር። የተፈጠረው ነገር ግን ፈጽሞ ያልጠበቅኩት ነገር ሆነ። ጠፋ ተባለ። በቃ ወደዚያ ግቢ ዝር ሳይል 15 ቀን አለፈው። በኋላ ወደ ሱዳን ተሰደደ የሚል ወሬ ተናፈሰ። ስሙኝ ጠፋ። 10 ምናምን ዓመት የማትታወስ የማይክሮ ሰከንድ መሳም። ታዲያ አጠራጠራለሁ እንደለመደው ጉንጬን ሊስመኝ የላከው ከንፈሩን ሳላስበው ዞሬ ከንፈሬን ነክቶበት ይሆን ወይስ ጠላው የኔን ከንፈር የማህደር አድርጎ አሳይቶት? እንደዚያ መሆን አለበት። ሰዎች ጠላ ሲጠጡ ገፈቱን ተፈተፍ እንደሚሉት ዮናስ ያኔ እንደ ጠላ ለቅምሻ ፉት ብሎኝ ከ15 ዓመት በኋላ ማህደረን ውጦ እኔን እንደ ገፈት ትፍ ያለኝ መሰለኝ። ስሙን አልጠራ ነገር ችግር ነው። ዝም እንዳልል አፌን ይበላኛል። አንዳንዴ ታዲያ እንደ ቀልድ ከመሬት ተነስቼ አበበ ጠላ ጠጣ ብዬ ጮሃለሁ። ስራ ቦታዬ እንደዚያ ስል የሰሙኝ ባልደረቦቼ ለምዶባቸው እንደ ተረት ይደግሙታል። የሆነ ሆኖ 3 ወንዶች ሳሙኝ። 3ቱም ማህደረን ይወዷት ነበር። 2ቱ አገር ጥለው ጠፉ። አንዱ ሞተ። ቀጣዩን እግዚአብሔር ይሁነው ቀጣይ ካለ። የመልኩ ሲገርመኝ አሁንማ እድሜውም ሄደ። ከንቱ ዓለም። ዝም ባወጣ ባወርድ ባልገባኝ ምክንያት ማህደረ ዮናስን ላገባ ነው አለችኝ። ያውም ሞትኩለት ከነፍኩለት የምትለው ፍቅረኛዋ አብርሃም ጋር አብረው ሆነው ሳይለያዩ። ጥያቄን ላሽጎደጉድ ሲዘጋጅ አፌን በእጇ አፈነችና ስለ ነገሩ ምንም ነገር እንዳልናገር በቁጣ አስጠነቀቀችኝ። ማግባቱን የራሷ ጉዳይ፣ ቁጣውን ምን አመጣው? ሰው የት ላይ እንደሚቀየር አይታወቅም። ቅይር ብላ ነበር። ዝም አልኩ። ነገሩ ተጣድፎ ድል ባለ ሰርግ ተጋቡ። ምን አገባይ ብዬ እንደጠየቀችኝ ሚዜ ሆንኩ። ባንዴ እልል ብዬ አጋባሁ። እልል ብዬ አለያየሁ። ሁልጊዜ ያንን ጋብቻ ሳስብ ግን ቀድሞ ወደ አይምሮ የሚመጣው አንድ አስገራሚ ነገር ነበር። ከጋብቻው 2 ቀን በፊት ማህደረ እኔና ሌሎች ሚዜዎች ሆነን ቄራ አካባቢ የሚገኝ ጸጉር ቤት ጸጉራችንን እየተሰራን ነበር። በመሃል ማህደረ ጠፋችብን። ድንገት ነው ተነስታ የጠፋችው። በጣም ነበር ግራ የተጋባ ነው። ስንት ሰዓት ሙሉ ቆይታ መጣችና እስክትጨርሱ ቤተክርስቲያን ስለት ላስገባ ሄጄ እኮ ነው አለችን። እና አስገባሽ አልኳት። ሽሙጡ ገብቷት ፊቷን አዙራ እቃዋን መሰባሰብ ጀመረች። እንዲህ ያለም ስለት አለ? ቤተክርስቲያን የሄደ ሰው በነፍስም በስጋም ተረጋግቶ እንጂ እንደዚያ ተወዘጋግቦ ላብላብ እየሸተተ አይመጣም። በዚያ ላይ ገና ቅድም የተሰራ ጸጉሯ
ከማሰሪያው አፈትልኮ ወጥቶ አይኔን እንኳን በሙሉ አይኗ ለማየት አፍራ ስትደናበር ነበር። አብርሃም ጋር ሄዳ የምታደርገውን አድርጋ እንደመጣች በደንብ ገብቶኛል። እንዴት አወቀው? ዮናስ ደውሎ ስልኳን አታነሳም። ፈልጊያት ነበር አለኝ። አሁን ማናገር አትችልም፣ ቆይተህ ደውል ብዬ ያንን ድርጊቷን ተባበርኩ። የማህደረ ህይወት እንደ ቀጥታ መስመር ሁለት መዳረሻ ነጥቦች ብቻ ነበሩት። አንዱ እኔ፣ ሌላኛው አብርሃም። የእውነት ግን ደስ አላለኝም። ቅናትም ወግ አጥባቂነትም አልነበረም። በቃ የሆነ ቅፍፍ ነበር ያለኝ። እንደ ሰው መሳሳት ሳይሆን እንደ እንስሳ ህሊና ቢስ መሆን ነበር። በቀናባትም እኔ ውስጥ የሌለ ጨዋነቷን እወደው ነበር። ፈራረሰችብኝ። ያኔ ልክ እንደ 60 ዓመት አሮጊት ምን አይነት ዘመን ላይ ደረስን ብዬ ዝም አልኩ። ዝም። ማነሽ ባለ ሳምንት። ያኔ ነው ስለ አብርሃም አጥብቄ ማሰብ ጀመርኩት። እንግዲህ በዚያ ሰሞን በፍቅረኛው ማህደረ ተከድቷል። መካድ ከተባለ ከአሜሪካ በመጣ ሰው ተፈንግሏል። በዚያ ላይ የኔም ፍቅረኛ የሱም ጓደኛ የሆነ የጋራችን ሰው ሞቶብናል። የሚያቀራርብ የጋራ ጉዳይ አለን ብዬ አጉል አይነት ተስፋ በልቤ ያደረ። እንደዚያ እንዳልጠላሁት ከመሬት ተነስቼ ደወልኩና ወሬ ጀመርኩት። ቶማስ ስላደረገው ነገር ሁሉ አመሰገንኩት። በጣም ቁም ነገረኛ መሆኑንም አጋነኜ አዳነቀው። በአካል አግኝቼው ለማመስገን ቡና እንድንጠጣ ጠየቅኩት። እንዲያውም ላገኝሽ ሳስብ ነበር የደወልሽው አለ። ምናልባት ስለ ማህደረ አንዳንድ ወሬ ለመስፋት ፈልጎ ይሆናል ብዬ አሰብኩ። እሱ ግን ቶማስ የጻፈው የሆነ ነገር እጅሽ ላይ ይኖር ይሆን? ግጥም ወይም ልቦለድ ለማስታወሻ ይሆን ዘንድ ከሌሎች ስራዎች ጋር ላሳትምለት አስቤ ነበር አለኝ። ስለ ባዶቹ ማስታወሻ ደብተሮች ምንም ሳልል ቦርሳውን ሰጥተውኛል። አቀብልሃለሁ፣ አንተው ታይዋለህ አልኩትና ለመገናኘት ቀጠሮ ያዝን። ያችን የማህደረ ከንፈር ቁራጭ ወረቀት ለብቻ አውጥቼ ያስቀመጥኩና ቦርሳውን ለወስድለት አዘጋጀሁ። የዚያን ጠልማሞት ቶማስ ጉዳይ ወደዚያ ጨርሶ የዚያኑ ቀን እየጎተተ እቤቱ ቢወስደኝና ለተኛሽ ቢለኝ እምቢ አልልም ነበር። ደግሞ ተጎትቶ ለመተኛት እንዲያውም እውነተኛው ማጽናኛ በሆነልኝ ነበር ባላዝንም። የቀጠሯችን ቀን ጸጉሬን ተሰርቼ አዲስ ቀሚስ ገዝቼና የመጨረሻ ራሴን አሳምሬ፣ እኔን ማሳመር ቢከብደኝም ቀጠሯችን ቦታ ቀድሜ ደርሼ ስጠብቀው ምን ተፈጠረ? ከርዝመቷ ቅላቷ፣ ከቅላቷ የሰውነቷ ቅርጽ ልብ ከሚያስደነግጥ ሴት ጋር ሰበር ሰካ እያለ መጣ። ማነሽ ባለ ሳምንት አልኩ። ከዚህ በፊት የሆነ ቦታ ባያትም የት እንዳየኋት ጠፋችብኝ። የልጅቱ የተጋነነ ቁንጅና የሆነ የሚረብሽ ነገር ነበረው። ከገባች ጀምሮ ሬስቶራንት ውስጥ የነበሩ ወንዶች ሰበብ እየፈለጉ ሊያዩዋት ሲጣጣሩ ታዘባለሁ። አንዱ የሆነ ነገር የወደቀበት መስሎ ዞር ይልና ከኋላዋ አየት፣ ሌላው ባዙሩን ደርሶ ሲመለስ ፊቷን በቁሙ ሸምድዶ ያልፋል።